መደበሪያ የሚፈልገውን ወንድ ሳይሆን ትክክለኛ ትዳር ፈላጊ ወንድ ነው የማወራውና እሱ ወንድ አንዴ ካገባ ወይም አንዴ ፍቅር ግንኙነት ከጀመረ በትንንሽ ነገር እንለያይ ይላል ብዬ አላስብም። በዙሪያ ያሉትም እንደዛ ናቸው። ፐርሰናሊ እኔም እንደዛው ማለት ነው። እኔ የሆነ ችግር ሲፈጠር በቃ ለምን አይቀርም ምናምን ስል ከዛ ነገር እንዴት እንደሚያወጣኝ እኔ ባሌን ስለማውቀው ማለት ነው። አሁን ላይ እኮ ኢቭን ጊዜ አልሰጠኝም ብላ እኮ ጊዜ ስራ እየሰራ እኮ ነው ለልጆቿ ለነገዋ የተሻለ ህይወት ለመኖር ቢዚ ስለሆነ ጊዜ ስላልሰጣት ብቻ ሌላ ሴት ይዞብኛል ብላ ፍች የምትጠይቅ እኮ ነው። ማስተዋል ማለት አንድ ወንድ ልጅ ገንዘብ እንዲኖረው እንፈልጋለን፣ ግን ደግሞ ሲሰራ ቢዚ ይሆናል። በዛ ሰዓት ጊዜ አይሰጠንም። ስለዚህ ሌላ ሴት ጋር ነው ማለት ነው ብለን እኮ እኛ ፍች የምንጠይቅ ሴቶች ነን። በዛ ሰዓት ወንዱ ምን አይነት የሆነ መጥፎ ጊዜ እንደሚያሳልፍ እኔ ሴቷ ራሱ ወንድ ባልሆንም ይገባኛል። ማለት አንድ ወንድ ልጅ እየለፋ ሚስት በመሃል ከሌላ ሴት ጋር ስትጠረጥረው ያለው ስሜት ማለት ነው። እና እኔ በብዙ ሁኔታ ሳየው ሴት ልጅ ናት ባገኘችው ቁጥር ግንኙነትን የምታበላሸው እንለያይ የምትለው። ኢቭን ስትለያይ የሚከብዷት እሷ እንኳ ማለት አሁን የሆነች ሴት ከዛ ትዳር ወይም ከዛ የፍቅር ግንኙነት ስፔሻሊ ትዳር ውስጥ ከሆነ ልጅ ካለ ወጥታ እሷ እንደምትጎዳ፣ እሷ እንደምትሰቃይ፣ እሷ መጥፎ ሁኔታ ላይ እንደምትወድቅ፣ እሱ የተሻለ ሴት እንደሚያገኝ እያወቀች ራሱ ፍች የምትጠይቅ ሴት አለች። እልህ አለብን። በቃ እኔ ያልኩት ይሁን የሚል አመል አለብን። እና እንደኔ በቃ ሴቶች ነን በዚህ ጊዜ ያለውን ትዳር እያበላሸን ያለነው፣ ግንኙነቱን እያበላሸን ያለነው ብዬ ነው የማስበው። ጥቂት ወንዶች አሉ ቅድም የጠቀስኳቸው ማቹርድ ያልሆኑ ጊዜያዊ የሚፈልጉ ምናምን፣ እነዚህ ከትክክለኛ ትዳር ጋር አላገናኛቸውም። ግን ማጆሪቲን ሳስበው በአሁኑ ጊዜ ሴት ናት በቃ ትዳር እንዲበላሽ፣ ትዳር እንዲፈርስ። ኢቭን የሆነ ወንድ መጥቶ ባለ ትዳር ሴቶች የሆነ ወንድ መጥቶ ባሏ ቢዚ እንትን ያውቃለሁ። እኔ ወንዶች ላይ በፍጹም አልፈርድም። እና ለግንኙነታችን እስካሁን ምናልባት ልጆች ከአባት ጋር እያደጉ ያሉት በእናት ብቻ ሳይሆን የእናትም ጥረት ያው ገደል እንዳልከተው በሚል ግን 80% በሚባል መልኩ የወንድ ጥረት ነው። የሱ አልኮል ይሸታል፣ ቺላ አቅፋ ትተኛለች። የሆነ አንድ ማወቅ ያለባቸው እኔ ምርጡ ልባም ወንዶች ለኔና ለእናንተ ያልተሰጠ ለሴቶች አንድ የተሰጠ